በመጽሐፍ ቅዱስ ውስጥ ሁለት ከተሞች ነበሩ። እነርሱም ሰዶምና ገሞራ ይባላሉ። በእነዚህ ከተማ ውስጥ ያሉ ሰዎች መጥፎ ተግባራትን የሚያደርጉ፣ መጥፎ ምርጫዎችን የሚመርጡ ሰዎች ናቸው። ማንንም የማይሰሙ፣ ፈጣሪንም ጭምር የማያከብሩ ነበሩ። እግዚአብሔርም ምን እያደረጉ እንደሆነ ተመለከታቸው፣ በተግባራቸውም አዘነ፣ ለኃጢአታቸውም ሊቀጣቸው ወሰነ። ነገር ግን በዚህ ከተማ አንድ ሎጥ የተባለ መልካም ሰው ይኖር ነበር። እግዚአብሔርም ሎጥንና ቤተሰቡን ሊቀጣቸው አልፈለገም። ምክንያቱም እነርሱ ሁል ጊዜ በጎ የተባለውን ነገር ለማድረግ ይሞክሩ ነበር፣ ያደርጉም ነበር። እግዚአብሔር አምላክም ሁለት መላእክቶችን ወደ ሎጥ ላከ። መላእክቶቹም በሁለት ወንዶች ተመስለው ወደ ሎጥ ቤት ይደብቃቸው ዘንድ ሄዱ። ደጉ ሎጥም ሁለቱን ሰዎች ወደ ቤቱ ጋበዛቸው፣ ጥሩም ሆነላቸው። ነገር ግን ሎጥ በመጀመሪያ መላእክት መሆናቸውን አላወቀም ነበር። ነገር ግን በዚህ ከተማ ደህንነታቸውን እንደሚጠብቅላቸው ቃል ገባላቸው። ነገር ግን የሰዶም ከተማ ሰዎች እኚህን ሰዎች መጉዳት ፈለጉ። ሎጥንም እንግዶቹን አሳልፈው እንዲሰጡት ቤቱን እሳት ይዘው ከበቡት። ሎጥም እንግዶቹን እንደማይሰጣቸው ነገራቸው። ይህን የተመለከቱት መላእክቶችም ከተማውን ለቆ ከነቤተሰቡ እንዲወጣ ለሎጥ ነገሩት። ምክንያቱም እግዚአብሔር አምላክ የከተማውን ነዋሪዎች በክፋታቸው ምክንያት ሊያጠፋቸው እንደሆነም አስረግጠው ነገሩት። አክለውም መላእክቶቹ ሁለቱን ሴት ልጆቹንና ሚስቱን ይዞ ከተማዋን ዘወር ብሎ ሳያይ ከከተማዋ እንዲወጣ አዘዙት። እግዚአብሔር አምላክም እነ ሎጥ ከከተማ ሲወጡ ከሰማይ የእሳት ዝናብ አዘነበ። ሎጥና ቤተሰቡም በእኩለ ሌሊት በሚችሉት ፍጥነት እየሮጡ ከተማዋን ለቀው ወጡ። የሰዶምና የገሞራ ከተማ ሰማይም በእሳት ተዋጠ፣ ከተማይቱም በእሳት ነደደች። ትልቅ የእሳት አውሎ ንፋስም ከተማዋን ያናውጣት ጀመር። የሎጥ ሚስትም ትልቅ ስህተትን ሰራች። ምንም እንኳን መልአኩ ወደ ኋላ እንዳትዞሩ ቢልም የሎጥ ሚስት ግን በከተማዋ ምን እየተፈጠረ እንደሆነ ለማየት ዞረች። የተባለችውን ባለመስማቷ ወደ ጨው አምድነት ተቀየረች። እናም ለዘላለሙ እዛው ቀረች። ሎጥና ሁለቱ ሴት ልጆቹም መሄዳቸውን ቀጥለዋል። የተባሉትንም በሚገባ ስለተገበሩ እነሱ አሁን እንደተጠበቁ ናቸው። ወደ ኋላ ዞረው እንዳይመለከቱም የተነገራቸውን ተግብረውታል። ከሎጥ ሚስትም ሰዎች አታድርጉ የተባሉትን ነገር ማድረግ እንደሚቀናቸውና ትክክል ያልሆነን ነገር ማድረግ ቅጣት እንዳለው የሰዶምና የገሞራ ታሪክ ይነግረናል። በተጨማሪም ትክክል የሆነን ነገር ማድረግ ሽልማት እንዳለውም ያመለክታል።